ሰላም እንዴት ያላችሁ? የምሽቱ መረጃዎች ይዘን ቀርበናል። እስከ መጨረሻው ድረስ ተከታተሉ። የጀነራል ታደሰ ውርደት በቪዲዮ አወጣሁኝ። ለህይወት ያዝጌ ቢሆንም ለሀገሬ ስላደረኩት በድብቅ የተቀረጸው የጀነራል ታደሰ ወረደን ቅሌት ያወጣው ቪዲዮ እናሳያችኋለን። የግብጽና የኤርትራ አምባሳደር ትግራይ ምን ያደርጋሉ? በድብቅ የተቀረጸውን ቪዲዮ ይዘን ወደ እናንተ መጥተናል። የአሜሪካ በግብጽ ላይ ዛቻ ልክ እናስገባችኋለን። ጀነራሉ የግብጽ አዲሱ መግለጫና የአብደል ፈታህ ሲሲ ግድቡን ልንመታ እንችላለን ያለው ንግግር የግብጽ ተቀባይነት የሌለው አደጋ በዛሬው ዜናችን እናየዋለን። እስከ መጨረሻ ተከታተሉ። የፌዴሪ መከላከያ ሰራዊት ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ የዓለምን ትኩረት የሳበ ንግግር ትላንት ተናግረዋል። በፊትም ቢሆን ጀነራሉ የሰውን ትኩረት የሚሰርቅ ንግግር በመናገር አይታሙም። ይህንን ደግሞ በሰሜኑ ጦርነት ተመልክተነዋል። ምንጊዜም ቢሆን ከጦርነት በፊት የሚቀርቡ የቃላት መሆኑ ሳይታለም የተፈታ ነው። አሁን ላይ በኢትዮጵያና በኤርትራ መካከል የቃላት ጦርነት አልቆ የጦርነቱ ማስጀመሪያ ፊሽካ የቀረ ይመስላል። ለዚህም ማረጋገጫው የትላንቱ የጀነራል አበባው ንግግር ነው። ጀነራል አበባው በትላንቱ ንግግራቸው ጠላቶችን ብርክ ብርክ ያስባለ፣ ለወገን ያስፈነደቀ፣ ታዛቢዎችን በአግርሞት አፍ ያስከፈተ፣ የዓለምን ትኩረት ከጋዛ ወደ ምስራቅ አፍሪካ ያመጣ፣ ራሻ ዩክሬን እያሉ ሲለፋለፉ የነበሩ ምዕራባውያን እና የአረቦች መገናኛ ብዙሃን ኢትዮ ኤርትራ ብለው እስኪዘግቡ ያጓጓ መብረቃዊ ንግግር ተናግረዋል። ጀነራሉ እንዲህ አሉ። ለመላ የመከላከያ ሰራዊታችን፣ ለመላ የሕክምና ባለሙያዎች እንዲሁም ለቀድሞ የኢትዮጵያ ሰራዊት አባላት ምንጊዜም ቢሆን ለሀገር ጥሪ ከፊት እንደቀደማችሁ ሀገር ስትጣራ ቀድማችሁ ስትገኙ ቆይታችኋል ካሉ በኋላ ማንም ያልጠበቀውን ንግግር አስከትለው አከሉ። ጀነራሉ ቀጥለውም መላው የሀገር መከላከያ ሰራዊት አባላት ትልቅ ለሆነ ሀገራዊ ግዳጅ ራሳችሁን አዘጋጁ እና ለማንኛውም አይነት ተልዕኮ በተጠንቀቅ እንድትጠብቁ አሳስባለሁ። ለሕክምና ባለሙያዎችና ለቀድሞ ሰራዊት አባላት ሀገር ስትጠራችሁ ቀድሞ በመገኘት በተጠንቀቅ እንድትጠብቁና የሀገር ጥሪ ሲደርስ ከመከላከያ ሰራዊታችን ጋር በመሆን ትልቅ ሀገራዊ ተልዕኮ እንድትወጡ መልእክቴን አስተላልፋለሁ አሉ። ጀነራሉ ቀጥለውም ጎጠኞች እና የመንደር ጦረኞች ማን እንደሚልካቸው እናውቃለን፣ ለእነሱ ተዘጋጅተናል፣ ልክ እናስገባቸዋለን ሲሉም የኢትዮጵያ ሕዝብ ለስነ ልቦናውና ለዲጂታሉ ዓለም ጦርነት ራሱን ያዘጋጅ፣ ቀይ ባህር ላይ የኢትዮጵያን ባንዲራ ሳንተክል እንቅልፍ የለም ሲሉ ተናግረዋል። ይህ ንግግራቸው ኤርትራን አስደነገጠ፣ ፋኖን አስበረገገ፣ ዓለምን ፊቷን ወደ ምስራቅ አፍሪካ አዙሯል። የቃላት ጦርነቱ አልቆ የተኩስ ድምፅ ሊሰማ ሽረፍራፊ ሰከንዶች መቅረታቸው ተጠቁሟል። ከሰሞኑ የኤርትራ ቃል አቀባይ አቶ የማነ ኢትዮጵያ የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራ ነጻነትና ሉዓላዊነት ለመጋፋት በማርሴል ከሰዋል። አቶ የማነ በሉዓላዊነታችን አንደራደርም፣ ኢትዮጵያ በታጠቀችው ድሮን አስባ ከሆነ ተሳስታለች፣ ጦርነቱን 4 ኪሎ የምናደርገው ወደ ኤርትራ ድንበር መጠጋት ባሰበች ሰዓት እኛ 4 ኪሎ ገብተን ሰርፕራይዝ እናደርጋታለን ሲሉ መናገራቸውን እናስታውሳል። የጀነራሉን ንግግር ሲሰሙ ምን ይሉ ይሆን? የብዙዎች ጉጉት ነው። የጀነራል ታደሰ ውርደት ቅሌት ያመጣው ቪዲዮ ብዙዎችን አነጋግሯል። ከጥንትም ቢሆን ባንዳ የሚመጣባት እምዬ ኢትዮጵያ የዘመናችን ባንዳ ከሰሞኑ አስመልክታናለች። ከማይጠፋው ታሪክ መዝገብ ላይ በክብር መስፈርት የዘመናችን ባንዳዎች እየተጣደፉ ተመልክተናል። እምዬ ኢትዮጵያ የሞተልሽ ቀርቶ የገደልሽ በላ የተባለውን በአሁኑ ሰዓት በግልጽ እየተመለከትነው እንገኛለን። የትግራይ ወጣት ተወረርክ ልትጨረስ ነው በማለት ወደ ጦር ሜዳ በገፍ ወስደው የድሮን ሲሳይ የትግራይ እናቶችን ያለ ጧሪ ቀባሪ በማስቀረት በሀዘን ያቆራሙቷቸው በጀነራል ታደሰ ወረደ ቅሌት የዘመነ ባንዳነትን በግልጽ በይፋ ያረጋገጠ ቪዲዮ ወጥቷል። ሊገደሉ ብለው ከቢሮአቸው ጠፍቶ የሄዱ የተባሉ ጀነራል ታደሰ ወረደ ጫካ ውስጥ ሲጋራቸውን እያጨሱ ከኤርትራና ከግብጽ አምባሳደሮች ጋር እየተወያዩ ሳለ በድብቅ በቪዲዮ ተቀርጾ ወጥቶባቸዋል። የግብጽና የኤርትራ አምባሳደር በሱዳን አድርገው ጫካ ሄደው ግብጽ የገቡት ምክንያትም ማብራሪያ አያስፈልገውም። ግብጾች የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ገና ሲጀምር አንስቶ ስትፎክርና ስትዝት የነበረችው ግብጽ አሁንም በግድቡ ተመርቆ ፍቅሯ ልታቆም አልቻለችም። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንወስዳለን ሲሉ የፎከሩት ከነ ጀነራሉ ታደሰ ወረደ ጋር በመስማማት ኢትዮጵያን በውስጥ ባንዳ ለማጥቃት አስበው ነው እንዲህ ተብሏል። የኤርትራ ድፋትም አሁን በጀነራሉ ላይ በወጣው ቪዲዮ ሴራውን በግልጽ አስመልክቷል። ለዚህም ይመስላል ጀነራል አበባው ጎጠኞችና የመንደር ጦረኞች ማን እንደሚልካቸው እናውቃለን፣ ለእነሱ ተዘጋጅተናል፣ ልክ እናስገባቸው ያሉትን የኢትዮጵያ ሕዝብ ለስነ ልቦናውና ለዲጂታሉ ጦርነት ራሱን ያዘጋጅ፣ ቀይ ባህርንም ሳናስመልስ አናርፍም ሲሉ ተናግረው ነበር።
የዘመናችን ባንዳ ታደሰ ወረደ ደግሞ የናጡት ነካች ለመሆን የግብጾችን አንጃ ለመፈጸም ዳግም የትግራይ እናትና የቀሩትን ልጆቻቸውን በአረር ጥይት ለማስበላት ደፋ ቀና እያሉ ይገኛሉ። በተያያዘ ዜና የትግራይ እናት አትሳቂ የተባለች ይመስል በምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት በትጥቅ ትግል ለመጣል ጫካ ገብቻለሁ ያለው የትግራይ ሰላም ኃይል ቲፒኤፍ በአንድ አካባቢ የሚገኝ ኃይል ስብስቡን በቪዲዮ አጋርቶ ተመልክተናል። የህወሓት ኃይል እግር ለእግር ተከትዬ የገባበት ተገብቼ ከምድረ ገጻ ያለው ይህ ኃይል ዳግም ትግራይን ወደ ጦርነት ሊያስገባት ተነስቷል። ግንባታ ገና ሲጀምር አንስቶ ስትፎክርና ስትዝት የነበረችው ግብፅም አሁን ግድቡ ተመርቆም ፍቅሯን አላቆመችም። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎቻችንን እንወስዳለን ሲሉ ፎክሮ ነበር። ኢትዮጵያ ታላቁ ህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካል ላይ ሀገሬ እጇን አጣጥፋ አትመለከትም ሲሉም ተደምጠዋል። በተባበሩት መንግስታት ድርጅት ላይ በመተማመናችን እንደ ድክመት መቆጠር የለባቸውም ማለታቸው ተነግሯል። ፕሬዚዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሉ ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን ሳትተባበር ወጥነት የሌለው ውሃ ትለቃለች ብለዋል። ከሳምንታት በፊትም ሱዳን ውስጥ በደረሰ የጎርፍ አደጋ ኢትዮጵያን ወንጅላ ነበረ። ኢትዮጵያ ከዚህ ቀደም ግብጽ ያቀረበችው ውንጀላ ምላሽም ሰጥታ ነበር። ይህም ምላሹም ግብጽ ያቀረበችውን ክስ በሐሰት የተሞላና ተንኮል አዘል ነው የሚል ነበር። ግብጽ የግድቡ መሰረት ሲቀመጥ ገና ፉከራና ዛቻ ማሰማቷ አሁንም እየፎከረች እንዳለ ነው። በተደጋጋሚም ወደ ስምምነት ግቢ ብትባልም ስምምነት ሳታደርግ ቀርታለች። የፉከራና ዛቻ መግለጫዎችንም እየሰጠች ግድቡ ተመርቋል። አሁንም ቢሆን ግን ከመፎከር ወደ ኋላ አላለችም። ግብጽ ግድቡ እንዳይሰራ ኢትዮጵያን ድጋፍ እንዳታገኝ ዘመቻ ከማድረግ ባለፈም ሀገር ውስጥ ያለውን የፖለቲካ አለመረጋጋት በመጠቀም እንዲሁም ለምዕራባውያን ሰዎች ጉቦ ጭምር በመስጠት ስራው እንዲደናቀፍ ጥረት ማድረጓ የአደባባይ ሚስጥር ነው። ያደረገቻቸው ሙከራዎች ሳይሳካላት ቀርቶ ግድቡ በግድቡ ምርቃት ተደምሞ ነበር። ከሰዓታት በፊትም የኢትዮጵያ የውሃ ኢነርጂ ሚኒስቴር መግለጫ አውጥቶ ነበር። በመግለጫውም ላይ የግብጽ ተቀባይነት የሌለው ፉከራ ነው ሲል አጣጥሎታል። የኢትዮጵያ ውሃና ኢነርጂ ሚኒስቴር ባወጣ መግለጫ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይና በአባይ ወንዝ ላይ የምታደርገውን ኋላ ቀርኝነት፣ ኃይለኝነትና ቅስቀሳ አጥብቆ አውግዟል። ተቀባይ የሌለው ፉከራ ግብጽ በቅርቡ ባደረገችው ስብሰባ ላይ በኢትዮጵያና በሌሎች የአባይ ተፋሰስ ሀገራት ላይ የቅኝ ግዛት አስተሳሰብ ያዘለ አቋም ማራመዷ ተገልጿል። የአፍሪካ አንድነት የተጣመመ ትርጓሜ ግብጽ የአፍሪካን ሀገራት በውሃ ጉድጓድና በፀሐይ ኃይል የሚሰሩ ፓናሎችን ተጠቃሚዎች አድርጋ በመሳል የምታሳየው አፍሪካዊ አንድነትን የተሳሳተ ለዘመኑ የማይመጥን መሆኑ ተመላክቷል። ለዛሬ የነበረን ቆይታ ይህን ይመስላል።